ሌላ ስትወጣ ይወጣል እኮ ነው። የኒስ ማለት የመጨረሻችሁ ቼክ አድርጋችሁ የምትገቡበት ነው። እዛ መስተዋቱ ማለት ቼክ ተደርጋችሁ አሽታ ሰጣችሁ የምትገቡበት ነገር። በዚህ አይነት ነፃነት ሰው ሲገኝ በጣም ሱብሃንአላህ ደስ ብሎኛል። ተስፍሻ አረግ ሁለቱንም ካሜራ ነኝ ያዝኩት። በዚህ ያህል ልክ ኤርፖርት ውስጥ በዚህ ያህል ነፃነት ለእናንተ ለማሳየት ስለተባበረን የምር በጣም አሁን ትድርም ሆኗል ደስታዬ። በጣም ነው ደስ ያለኝ። ሰው እንዲያየው ፈቅደውልናል። ወላሂ ደስ ብሎኛል። አልሐምዱሊላህ በጣም ከምንም በላይ እዚህ አንዳችሁ በሚለው አንዱ ስሜታዊ ሆኖ ቢወረውር በአንዱ እናያለን። እኛ እዚህ አቃጥላችሁ እንዳደፉን አንዱ ዘለን አንወጣ ነገር ወላሂ የ17,000 ሰው እርግማን ነው የሚመጣብሽ። ይወጋልሽ ማንዴላ መጣች ተቀይሯል። አልሐምዱሊላህ ደስ የሚለው ነገር እሱ ነው። ተፈታች ሌላ ተፈታች ነበርና አሁን ሌላ መጣች ሆኗል። ዩዬ ቴንክ ዩ ጊፍት እየሰጠችን ያለችው እናመሰግናለን። እህታል በጎንደሌ ምናለን የኔ ቆንጆ ክበር የለም እቺ ናምጣት እንዴ ምንድን ነው ነገር በእግር ነው እንደምትመጣው። ኧረ በጀሪሉ ምን በስሎ ሞሽን ሆነች ሳይሆን በሪሞት ስለ ያረጋቻት እኮ እየመሰለኝ እንደው ተዚያሬ በባህር ነው ወይ ወደ አላህ ያድሻብኝ እውነታቸው እሱን ሳልጠብቅ ይሆን ከን ያበቃት እንግዲህ አረፋለች። እንግዲህ ወደዚህ አየር መንገድ ውስጥ እስክትመጣ በቀጥታ ለማየት ነው ጓጉተን እየጠበቅናት የምንገኘው። ያላወቃችሁ ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነው እና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ከልብ እናመሰግናለን። የድካማችን ውጤት ፍሬ የጸሎታችን ፍሬ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ ካላየች አናምንም ነው እኛም ካላየን አናምንም ብለን ነው ላይቭ ያደረግነው። እኔ ግን በዚህ አጋጣሚ አረብ ሀገር ላላችሁ እህቶቼ የሌላን አይነት ሙከራ እንዳትሞክሩት። ደስተኛ ሆነን አይደለም በጉዳዩ እንደምንቀበለው፣ ግን ልጅቱ የምርቃልኝ ስለሆነች ነው እንጂ እኔም እንደ ሌላ ብለሽ እኮ ልትፎክሪም የምታስቢ ትኖሪያለሽ። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። አዲስ እድሜ ከተበላት ምክንያት አለው ነገር አለው። መልካም ነገር የምሰራበት ያድርግላት። ቀሪ ዘመኗን የተሰጣት አዲስ መኖር ነው፣ አዲስ እድል ነው። በዚህ አጋጣሚ አንድ ሚውት አድርጉና የሆነ ድምጽ ይሰማችኋል። በዚህ እግረ መንገዳችሁን እንድትሰሙ ሰው ተስፍሽ እንግዲህ ይሄ በትልቁ የሚታየው በዚህ ያሉ 18,000 ሰዎች ሆኖ እንዲያደርግ እንግዲህ የአለቅነት መመሪያውን ብታስተላልፈልን እንደ ታሪክም ደግሞ ቤታችን ውስጥ ይሄ ትልቅ ማስታወሻ ጭምር ነው። ቁም ነገር የሚሰራ ነው። ምክንያቱም ይህንን ቁም ነገር ለማየት የመጣ ቤተሰብ ስለሆነ ያለው እዚህ ያሉት ሁላችሁም ፕሊስ ፎሎ እንድታደርጉልን አሁንም እንጠይቃለን። ቁጥሩ ሁላችሁም እዚህ ያላችሁት በጣም ፎሎ እየተደረጋችሁ ነው። ያው ወንድም ካሊድ 4,400 ሰው ቤተሰቦቹ አረፍት ያደርጉት ባይሆን ማሜ ያውራ አንተ ሰዎች እስኪ ሚውት አድርጉ። ምናያቸው እኮ እነሱን ነው ያውሩ እያልኩኝ አይደለም። በቪዲዮ እናያቸው። ይሄ ጉጉት መጋባት አለበት። እኛ ላይ ማሜታቸው እኛ ላይ ሆን አለበት። ስሜታቸው እንዲጋባብን ነው። እኔ እናቴን እንዳይ ነው። እያንዳንዱ ስሜት ዋጋ የሚኖረው በዚህ ልክ ነው። በቃ ማለት ተቀርጾ የሚቀመጥ ነገር እኮ ነው። ይህንን ነገር ቀርጾ የሚለቁ ብዙ ሰዎች አሉ። ተግባባል። እነዚህ ሙቭመንቶች የሚለቀቁባቸው መሰረት ነው። በቃ እዛ ለሚሰራው ወንጀል አሁን ያለነው በዚች ደረጃ ነው። ሌላን እየጠበቀን ያለነው እዚህ ድረስ እንድንገባ የተደረገው በካሊድ ፋውንዴሽን ነው። ይህንን ቻናል ፎሎ አድርጉት። ካሊድ ፋውንዴሽንን ፎሎ አድርጉልን። እዚህ ድረስ ገብተን በነፃነት
ከ10 ሰው በላይ ካሊድ አላህ ሱብሃነሁ ወተዓላ አሁንም ከፍ ያድርግህ። እናንተም ቁጥሩን ከፍ አድርጉት። ፎሎ አድርጉት። ካሊድም ፎሎ አድርጉት። ፎሎ አላህ ያክብራችሁ። 3 ዓመት ቆየን እኮ በሌላ ጉዳይ። ካሊድን ፎሎ አድርጉት። ወላሂ በነፃነት ሴኩሪቲ የለም ምን የለም ምን የለም። ወላሂ ይሄዳል ዋናው አካውንት ካሊድ ትልቅ ሰው ወላሂ ካሊድ ወላሂ ፎሎ ካሊድን ፎሎ ሁላችሁ ከካሊድ ጎን መሆን አለብን። ካሊድ ምርጥ ሰው ወላሂ ብዙ ነገር ቀዳዳ መታጠፍ የት ቦታ መግባት እንዳለ የምታቅ ብልቶችን የምታቅ ምርጥ ሰውን አሁንም ከፍ አላህ ያድርገው። ወላሂ ይሄ ገንዘብ ቀሪው እዛ ባንክ ውስጥ ለመቀመጡ የአንበሳው ድርሻ የካሊድ ብቻ ነው። እኔ መሰክራለሁ፣ አላህ ምስክሬ ነው። ገንዘቡ አጠቃላይ ገንዘቡ ህጋዊ እንዲሆን የተሰበሰበው በምንድን ትልቁን ነገር የሰራው ካሊድ። የሰራን እናመሰግናለን፣ ያልሰራን እንደምንወቅሰው ሁላ ከካሊድ ጎን ልንሆን ይገባል። ካሊድ ያከብርሃለሁ፣ ወላሂ እወዳለሁ። ላላቢ እሱቶ እኔ ባለስልጣን ለመጀመሪያ ጊዜ ነው የተገባው። እግራችን የተንቀጠቀጠው እነሱ ሌላ ብዙ ነገር አሳየችን። ወላሂ አሁን ደስታዋን የምናያለን። እንትን እናታደርጉት። አሁን ታርጌታችን ሌላ ጉዳይ ላይ ስለሆነ የሰላም ጊዜ፣ የደስታ ጊዜ፣ ሀዘን በቃ አላህ ይበለን፣ ሀዘን በቃ አላህ ይበለን። ወይ ከፊት ለፊት አንዱ ካሜራውን ያዝና በዛው ጋር ንግግር ያለ ወንድም ካሊድ ፊት ለፊት አሁን አቧሚራ እስኪ ናና አውራ ሸኳ ካሜራ አቅራራብን እስቲ በቃ ያማጠኑስ ማለት ባለ አቅራራለ ጨንቆት። አሁን ወንድም ካሊድ ይመቻል ባለበት ቦታ ላይ ፎሎ ለማድረግ እሺ፣ በትንሹ ሲሆን ጠቅ አድርጉት። ኩረታችሁን ወንድም ካሊድ ፋውንዴሽን ላይ ያለው ፎሎ አድርጉት። እሺ ቀጥል። ሸጋ ባላባት ሚውትን አንሰው። ሚውትን አንሰው። ሚስቱ ማዋለጃ ክፍል አስገብቶ እንኳን እንዲህ አይሆንም። ጭንቀት የለም። 3 ልጆች ስትሆን እንዲህ አልተጨነቀም። ሲቀመጥ ነው መቆም የታወቁ። ቆይ ምን ነው ናፍቂያችሁን? አቦሚራ ናችሁ ወይስ ሌላ ሀጃ ነው? ሀጃ እንድሰጠን ናፍቀንን መውጫ ላይ ያለው ከኋላ መውጫ ይላል ከኋላ ተስፍሽ ኢብሮ እየጻፈልን ተሰብራል። በሉ ብዙ አታሳጥኝ። እኔ መልኬ አይንና እሱ ለምን ጥሩ አይደለም። ተናገር ወንድሜ። ኦኬ 3000 ሰው ፎሎ አድርገዋል።